ከ19 ዓመት በፊት በአንድ ትንሽ የፕላስቲክ ገንዳ ውስጥ በሜሲ እጅ የታጠበው ያ ጨቅላ ሕፃን ዛሬ የዓለምን ዋንጫ ለመንጠቅ ከፊቱ ሊቆም ነው። ይህ የእግር ኳስ ታሪክ ሳይሆን በፈጣሪ እጅ የተጻፈ አስገራሚ የፊልም ድርሰት ነው። ይህቺ ሴት የወርቅ ሜዳሊያ ልትሸለም ይገባል። በችግር ጊዜ ጀርባውን የሚሰጥ በበዛበት ዓለም ላይ እውነተኛ ፍቅርና ታማኝነት ምን ማለት እንደሆነ በተግባር ያሳየች ድንቋ ሙሽራ፣ በማህበራዊ ሚዲያ የብዙዎችን ቀልብ የሳበው የተክሊል ጋብቻ እውነተኛ ልብ የሚነካ ታሪክ። ሰላም ውድ የአዲስ ነገር ቤተሰቦች፣ ሰሞኑን በማህበራዊ ሚዲያ መነጋገሪያ የሆኑትን እነዚህን ሁለት አስገራሚ ጉዳዮች አብረን እንድናያቸው መጥቻለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንጨዋወት እያልኩ ወደ መጀመሪያው አስገራሚ ጉዳይ ልለፍ። ሁሉም ነገር የጀመረው በዩኒሴፍ ነው። ድርጅቱ ከስፔን ዳያሪ ስፖርት ጋዜጣ ጋር በመተባበር የበጎ አድራጎት የቀን መቁጠሪያ ካላንደር ለማዘጋጀት ወሰነ። ቀላል የገንዘብ ማሰባሰቢያ ፕሮግራም ነበር፣ ለተቸገሩ ማህበረሰቦች ፈገግታና ድጋፍ ለማድረስ የታሰበ። ነገር ግን እጣ ፈንታ ከዚህ የበለጠ ትልቅ ነገር ነበረው። በወቅቱ የላሚን ያማል ቤተሰቦች የሚኖሩት ባርሴሎና ውስጥ ማታሮ በተለይም ፎካፎንዳ በተባለ ሰፈር ውስጥ ነበር። ቤታቸው ምንም የሚስብ ቤት አልነበረም፣ ዝም ብሎ ቤት ነበር። ዩኒሴፍ በዚያ ሰፈር ውስጥ የሎተሪ ዕጣ አደረገ። ሽልማቱ ከባርሴሎና ተጫዋች ጋር ፎቶ የመነሳት እድል። የያማል ቤተሰብ እንደ ሌሎቹ ሁሉ ተሳተፈ። ምን እንደሚጠብቃቸው ሳያውቁ፣ ከማን ጋር እንደሚገናኙም አላወቁም ነበር። እጣው በዘፈቀደ ነበር። ውጤቱ ሲመጣ ዓለም የራሱን ቀልድ አቀረበ። ትንሹ ላሚን ያማል ገና 5 ወር ሕፃን ከ20 ዓመቱ አርጀንቲናዊ ወጣት ጋር ፎቶ ሊነሳ ተዘጋጀ። ያ ወጣት ማን ነበር? ታላቁ የዓለማችን የምንጊዜው ምርጥ ተጫዋች ሊዮኔል ሜሲ። ጆዋን ሞንፎርት የካምፑ ፎቶግራፍ አንሺ ያን ቀን እንደ ትናንትና ያስታውሰዋል። የላሚን እናት ልጇን ይዛ መጣች። እኛ የፕላስቲክ ገንዳ ውሃና ጥቂት መሳሪያዎች ነበሩን። ሐሳቡ ቀለል ያለ ነበር፣ ተጫዋቹን ከሕፃኑ ጋር ቆንጆ ፎቶ ማንሳት። ግን ሜሲ በጣም አይናፋር ነበር። ወጣቱ እግር ኳስ ተጫዋች በትክክል ቀዝቅዞ ነበር። ይኸው የ20 ዓመት ወጣት የዓለም ኮከብ እየሆነ የመጣው የ5 ወር ሕፃንን ለመያዝ ፈራ። ሕፃኑን እንዴት መያዝ እንዳለበት ግራ ገብቶት ነበር ሲል ሞንፎርት ይናገራል። መጀመሪያ ላይ ሊነካው እንኳን ፈርቶ ነበር። በጣም አስቸጋሪ የሆነ ፎቶ ቀረጻ ነበር። ልጁን እንዳይጎዳው እየተጨነቀ በልብሱ ላይ እንዳይተፋ እየፈራ ከስፖርት ሜዳ ልምምድ የበለጠ ላብ አልቦት ነበር። በዝግታና በትዕግስት ሜሲ መዝናናት ጀመረ። ውሃውና ገንዳውን ሁኔታውን ከባድ እንዳይመስል ረዱት። ሕፃኑ አጮለቀ። ሜሲ ደግሞ አይን አፋር ፈገግታ አሳየ። እንዲህ ተደርጎ አንድ ታሪካዊ ፎቶ ተነሳ። ለብዙ ዓመታት ይህ ፎቶ በመዝገብ ውስጥ ተረስቶ ቆይቷል። ከዛም ዓለምን ያናወጠው የኢንስታግራም ፖስት መጣ። ሙኒር ናስራዊ የላሚን አባት አሮጌውን ፎቶ አጋርተው የሁለት አፈ ታሪኮች መጀመሪያ በሚል ርዕስ ለቀቁት። ጋዜጠኞቹም ወዲያውኑ ጠየቁት፣ ሜሲ ልጃችሁን በእግር ኳስ አስማቱ ባርኮታል ይባላል፣ አንተ ምን ትላለህ? የሙኒር መልስ ንጹሕ የአባት ብልሃትና እጅግ አስቂኝ አይደለም። እየሳቀ ምናልባት ልጄ ላሚን ይሆናል ሜሲን የባረከው እያላገጠ ነበር። ነገር ግን መልሱ በማህበራዊ ሚዲያ ተቀጣጠለ። አሁን ወደ አሁኑ ጊዜ እንሂድ። ላሚን ያማል ሁልጊዜም ጣውቱ ሜሲ መሆኑንና ከሱ ጋር መጫወት እንደሚፈልግ ይናገራል። ሜሲ ሁሉም ነገር ነው በማለት አንድ ጊዜ ተናግሯል። ከ19 ዓመት በፊት በፕላስቲክ ገንዳ ውስጥ የታጠበው ያ ትንሽ ሕፃን ዛሬ ሜዳ ላይ ከአንድ ጊዜ ለማጠብ ከፈራው ሰው ጋር ዋንጫ ለመሻማት ይፋለማል። ይህ የእግር ኳስ ታሪክ እስካሁን ከተጻፉት በጣም የሚያስደንቅ ውብ ታሪኮች አንዱ ነው። ከማታሮ ሰፈር ወደ ዓለም አቀፍ መድረክ፣ ከሕፃንነት ፎቶ ወደ ታሪካዊ ፍልሚያ። ይህ የሁለት አፈ ታሪኮች መጀመሪያ እንደነበር አሁን ደግሞ ቀጣዩ ምዕራፍ ሊጻፍ ነው። ያኔ ማንን እንደባረከ ቢሆንም እርግጠኛ የሆነው ነገር ቢኖር ይህ ፎቶ ከአንድ ቀላል የበጎ አድራጎት ፕሮጀክት አልፎ የእግር ኳስ ታሪክ ውስጥ ወርቃማ ገጽ ጽፏል። ወደ ቀጣዩ ድንቅና አስደናቂ ጉዳይ ስናልፍ ደግሞ ሰሞኑን በማህበራዊ ሚዲያ የብዙዎችን ቀልብ የሳበው በተክሊል የተጋቡት ጥንዶች እውነተኛ ፍቅር እንመለከታለን። አሁንም እውነተኛ ፍቅር አለ አሰኝቷል ይህ ጉዳይ። ፍቅር ማለት በደስታ ጊዜ አብሮ መሳቅ ብቻ አይደለም። ፍቅር ማለት በፈተና ወቅት ክንፍ ሆኖ መደገፍ፣ ጨለማን አብሮ ማለፍ ነው። ሙሽራው ሻም ታላቅ ሕልም የነበረው ወጣት ነበር። በብስክሌት ስፖርት ትልቅ ደረጃ ላይ ለመድረስ ራሱንና አገሩን ለመጥቀም ቀንና ሌሊት ይተጋ ነበር። እግሮቹ በፔዳል ላይ ሲያርፉ ነፃነትን እየተነፈሰ ነበር። ሕልሙም ግልጽ ነበር፣ የራሱንም ስም በስፖርቱ ታሪክ ውስጥ በወርቅ መጻፍ። ነገር ግን ሕይወት ባልታሰበ መንገድ ፈተና እንደቀነችበት። በደረሰበት ከባድ አደጋ ምክንያት ሻም በአካል ጉዳት አልጋ ላይ ወደቀ።
በዊልቸር ለመንቀሳቀስ ተገደደ። የነበረው ስፖርታዊ ህልምም የተገደበ ቢመስልም ከጎኑ ያልተለየችው ድንቅ ሴት ግን ሌላ ትልቅ የህይወት ህልም አብራው ሰነቀች። አደጋው እግሮቹን ሊወስድበት ቻለ፣ ግን ነፍሱን ሊነካ አልቻለም። ምክንያቱም ከጎኑ ያለችው ፍቅር ለሁሉም ነገር መድኃኒት ነበረች። በዚህ ታሪክ ውስጥ ትልቁን አድናቆትና ክብር የምትወስደው ድንቅ ሙሽሪት ናት። በዛሬው ዘመን ብዙዎች በችግርና በፈተና ጊዜ ፊታቸውን በሚያዞሩበት ወቅት እሷ ግን ለፍቅሯ ያላትን ታማኝነት በተግባር አሳይታለች። የሻማ አካል ቢደክምም እሷ ግን እግሩና ብርታቱ በመሆን የህይወት መንገዱን ሙሉ ለማድረግ አብረው ቆማለች። ፍቅር ከቁሳቁስ ከሁኔታዎች በላይ መሆኑን ለዓለም ሁሉ ያስመሰከረች የልብ ንግሥት ናት። በሰርጋቸው ቀን በባህላዊ አልባሳት አጊጣ በፈገግታ ስታጅበው ውበቷ ከውጭ ብቻ ሳይሆን ከውስጥ የመነጨ ንጹህ የልብ ውበት መሆኑን ያሳያል። በእውነትም ልትደነቅና ልትከበር የሚገባት ድንቅ ሴት ናት። ይህ የቃል ኪዳን ቀን የእውነተኛ ፍቅር ድል የታየበት ልዩ ዕለት ነው። ሻም በዊልቸር ሆኖ በደስታና በሙሉ ተስፋ ፈገግ እያለ ወደ መኪናው ሲገባ ውዷ ሙሽራው በፍቅርና በክብር ስታጅበው ማየት ልብን በደስታ በክብር ይሞላል። አብረዋቸው የነበሩት ቤተሰቦቿና ጓደኞችም የዚህ ድንቅ ፍቅር ምስክር በመሆናቸው ታላቅ ደስታ በፊታቸው ላይ ይነበባል። ውድ የአዲስ ነገር ቤተሰቦች ለዛሬ ይዤላችሁ የቀረቡት ድንቅና እጅግ ገራሚ የሆኑት ሁለቱ ጉዳዮች እነዚህ ነበሩ። ቀጣይ በሌላ ነገር እስከምንገናኝ ሰላም ቆዩልኝ። ውድ የተከበራችሁ የአምባር ቲዩብ የዩቲዩብ ቻናል ቤተሰቦቼ በእናንተ እገዛና ድጋፍ እዚህ ለመድረስ ችያለሁ። በቻናሉ ላይ ያላችሁን ማንኛውንም ሐሳብና አስተያየት በኮሜንት መስጫው ሳጥን ላይ አስፍሩልኝ። ለቻናሉ ደግሞ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ፣ መረጃዎችን ያድምጡ እያልኩ በቀጣይ መረጃዎች እስከምንገናኝ ሰላም ቆዩልኝ።